እኔ ደስ የሚለኝ አንድ ሰው አጠገቤ መጥቶ ወርቁ ተቸገርኩ ሲለኝ የምሰጠው ሳገኝ ነው። እግዚአብሔርን ለምንወር ጊዜ የምሰጠው ነገር እንዳያሳጣኝ ነው። ባይዘው እንደ መስጠቴ የሌላቸው የዳዎች መጨረሻ ነበር መሆን ያለብኝ። ግን መስጠት ጸጋ ስለሆነ ሁሉ ጊዜ ይሰፋል። ሁሉ ጊዜ ማን ነው በዚህ ደረጃ ፋብሪካ ኢትዮጵያ ውስጥ ያቋቋመ ያውም ከእስር ቤት ወጥቶ? ይሄ እግዚአብሔር ነው እንጂ እኔ መሰለ ይሄ የዳው ጸሎት ነው እንጂ እኔ እኮ አይደለም። ስለዚህ እኔን እዚህ ቦታ ላይ ያደረሰኝ እግዚአብሔር ፈቅዷል። እግዚአብሔር የሚሰጥበት እጅ አግኝቷል። በሞኝነትም አይደለም የሚሰጥ በብልጥነት ነው። ባይዘው መስጠት ሞኝነት አይደለም ብልጥነት ነው። ለምን ለዘላለማዊ ህይወትህ ቤት እየገነባ ነው። እና ያን ይሄ ሁሉ ዓለም ተታው ስትሄድ እነ ፎቅ እነ መኪና ካንተ ጋር አይሄዱ። አሁን ደሳለ ጅኒሙ ጎጃም ሌሎቻችሁ ሰው ልትተሳሰባለች። ምን ጀግና ነኝ ስትል ነበር እንጂ አንቺ ዝምባ ምን ያስለቅስሻል? ጀግና ነኝ ምንም አታመጡም ስትይ ስጨፍር ያልነበር እንዴ? ዮኒ ይሄንን ነገር ማብራራት ያለብኝ አንድ ነገር አለ። በመጀመሪያ ደረጃ ጋሽ ወጣይተ ነው አንቺን ቁጭ ብሎ ሲታቅ ላይ ሚውት አድርገው አንቺን ቁጭ ብሎ የሚከታተል ሰው አይደለም። እሱ ማለት ከሀገሩ ሲሰደድና ከሀገሩ ሲወጣ ለማህበረሰቡ ዛሬ ደልቶት በመንግስት እጅ ቢቀመጥ እንደሌላው ባለሀብት ከሚገባ በላይ ገንዘቡን ሰብስቦና ጥሩ ኑሮ መኖር ይችል ነበር። ዛሬ ሀገር ለሀገር የሚንከራተተው ለማህበረሰብ ይሄ ሆኖ እያለ አንቺን ቁጭ ብሎ የሚከታተልበት ምንም አይነት መንገድ የለውም። አድራሾቹ እኛ ነን። ለህዝብ ብሎ እስከወጣ ድረስ የህዝብ ልጅ እስከሆነ ድረስ ከእሱ ጎን የመቆም ግዴታ ስላለብን እሱ ሲነካ እኛን ስለሚያመን ሪካርድሽንም ሁለ ነገርሽንም አድራሾቹ እኛ ነን። ለምን የእሱ ክብር ሲነካ እኛንም ስለሚያመን አንቺ ቁጭ ብሎ እንደሚያይሽ ምናምን ኤችአይቪ ያለበት ብለሽ አደባባይ ላይ ወጥተሽ ተራ ሰው እንኳን ብትናገሪ በጣም ያማል። አይደለም እንደዚህ አይነትን ትልቅ ሰው የማህበረሰብ አስፈላጊ ከሆነ ለአማራ ብቻ አይደለም እሱ ሲሰራም ነበር፣ ለአማራ ብቻ አይደለም ሲረዳም ነበር። መሄድ እንችላለን እንደ ተቋማትም እንደ ማህበርም ወደ 280 ያለ ኦሮሚያ ተፈናቃዮች የሰራቸውን ቤቶች እነዛን መናገር እንችላለን። ዛሬ ምናልባት በእናንተ እጅ ቢሳደድ ስለዚህ እሱ ቁጭ ብሎ እኛ እዚህ ተቀምጠን እሱ ሊነካ አይችልም። ነገም ዛሬም ተራ በተራ በአጠቃላይ አውቋችሁ አይደለም እስከ ስማችሁ እስከ መረጃችሁ እስከ ማንነታችሁ ሁሉ ነገር የምናደርሰው እኛ ነን። አሽቃባጭ ልትል ትችላለህ። ግዴታችን ነው ማሽቃበጥ፣ ግዴታችን ነው ለራሳችን ሰው መቆም። በነገራችን ላይ እኮ ከንትና ማነው ስሙ ይሄ በላይነህ ክንዱ ከሱ ያልተናነሰ ሀብትና ንብረት ያለው ሰውዬ እኮ በላይነህ ክንዱ ዛሬ የደረሰበትን እያያችሁ ነው። የብልጽግና ደጋፊው ነው ይሄ ሰውዬ። ሀብትና ንብረቱን ለአማራ ህዝብ ሲል ነው በትኑ ሄደው ህዝብ ነው ከበላይነህ ክንዱ ያላነሰ ሀብትና ንብረት እና ስለዚህ በላይነህ ክንዱ ዛሬ ደብረ ብርሃን ላይ የመኪና መገጣጠሚያ እንደውም ከሱ የበለጠ ሀብትና ንብረት የነበረው ሰው ነው። ዘይት ፋብሪካውን እኮ ለመንግስት ከዚያ በላይ ሀብትና ንብረቱን ጥሎ የወጣ ሰው ነው። እሷ መስዋዕት ነው። ይሄ ሰውዬ ከህዝብ ነው እንጂ የነካችሁ ግለሰብ አይደል። ወደደችም ጠላችሁ። ሄለን እኮ ድሃ ስለሆነች ገንዘብ ቢኖራት አሁን ወርቁ አይተነው የሚባል ጊጋንት ሰው ጋር ትሳፈጣለች። በዚህቹ አስፈራርቼ በዚሁ ያም ስላናደዳ ዘገየ ተበሳጨች። ያን ተናገረ። ከዚያ በኋላ ደግሞ የበሰበሰ ዝናብ አይፈራም 25 አንበሳ ወርዶልኝ። ድህነት ነው። ድሃ ያዋርዳል። ድህነት ወንጀል ያስገባል። በእውነት አሳቁ። ነገ እናንተም ጋር ይደርሳል። ድህነት ነው። ይልቅ ሄለን ብልጥ ብትሆን ኖሮ ሲሰድባት ቀስ ብላ ተረጋግታ የነገረቻትን ነገር በድብቅ ላት ወርቁ ብትነግረው $100,000 ያስታጥቃት ነበር። ነፃነት ሲታወጅ ነበር። ዛሬ አንቺም ተዋርደሽ፣ አንቺም ተሸማቀሽ፣ አንቺም ቅስምሽ ተሰብሮ፣ አንቺም ልጅሽ አንድ ልጅሽን ጥለሽ ወደ እስር ቤት ብትሄጂ እስር ቤት ነው። ልጅሽ ሜዳ ላይ ነው። ወርቁ ግን ያን የሚያደርገው አይመስለኝም። ወርቁ በጣም ትልቅ ሰው ነው። እሷ ገብታ እስር ቤት እንዲሆና ልጇ አንድ ምንም ቤተሰብ የለው እሱም ጥሎ ልጆች አሉት። ወርቁ እንደኛ ነው። ሀብታምና መንግስት የህዝብ አባት ነው። እኔ እህቴ ናት ባይዘው እንደ ኢትዮጵያዊ ነው። በጣም በስደት ውሃ ተሻግራ ነው ሄደችው። ባይዘው ዘመድላት አንድ የታመመ ልጅ አለ። ወርቁን ልትናገርበት የቻለችው ዘገየ ጆከር የተባለ ልጇንና እሷን አስክሬን ሰርቶ ለሰው እናስብ በዚያ ደረጃ ሲያዋርዳት ወርቁ እሱን ይረዳዋል የሚል ሌላ ደግሞ ከዱባይ ወጥተው ስለተናገሩና ነሳራ ባይዘው ሳራ ተናግረሽ ወርቁ ኤችአይቪ ያለበት ብለሽ ነግረሻታል። ሀቅ ነው። ያንን ወርቁን እሱ ነው የሚረዳው 17 አንበሳ ያወረድሽለት እኔ ለማሰደብ ነው በሚል የተጀመረው። ከዚያ በኋላ ወደ ምን ገባች እቺ ምስኪን ሴትዮ? ተራራን ትገፋለች ነግሬሽ ነበር። ወርቁ አይተነው ነካቸው። በቃ አሁን ተንበጫብጫ ገደል ገባች። እኔ በዚህ ሴትዮ ውድቀት አልደሰትም።
ሰው ነኝ አልደሰት እኔ አይጸጸተኝም። አራት ቀን አይደል 3 ቀን ነግሬያታለሁ። በአራተኛው ስትናገር በቃ አይ ምን አልኳቸው? ወዲያው ስትወርድ ከላይብ ላይ ስገባ ምንድን ነው ያልኳቸው? በቃ እቺ ሴትዮ አለቀላት። 4 ጊዜ ነው የነገርኳት። የኔን ላይቭ ተቆርጦ ይደርሳታል፣ ከታች ሰማለች። ስትወጣ ነው ደግሞ ምገባው ነው። እሷ በእኛ ማታ ነው የምትገባው፣ እኔ በቀን ነው ትሰማኛለች። ሄለን እህቴ ልንገርሽ፣ አቶ ወርቁን ይቅርታ ጠይቁ ነው ያልኳት። ታስታውሳላችሁ? የልቅ ይቅርታ በይው። ያችን ብላሻለች። እርግጠኛ ነኝ ሳትይ ያላመጣሽው በሽተኛ ልጅ አለሽ፣ ብቻሽን ነው የምታሳድግ። በባህር ነው የሄድሽው አላልኳት? ግድ የለሽም ከተራራ ጋር ነው የተጋፋሽ። እናንተ አታሽቃብጡ ብያለሁ። በምን ምክንያት? በዘገየ ምክንያት እኮ እሱን ይረዳዋል ተብሎ ስለተባለ ሚስ ኢንፎርሜሽን ነበራት።